ስለ አጠቃላይ የሰውነታችን ጤንነትና በሽታ የመከላከል አቅም የምንነጋገርበት ልዩ ትምህርት ይዤላችሁ መጥቻለሁ። በአሁኑ ክፍላችን ስለ ጋኖቴራፒ ወይም ስለ ተፈጥሯዊ የሕክምና ፍልስፍና በጥልቀት እንነጋገራለን። ለመሆኑ አስበነው እናውቃለን? ሰውነታችን ራሱን በራሱ ከበሽታ የማዳን ትልቅ ተፈጥሯዊ አቅም እንዳለው። ሰውነታችን በተፈጥሯዊ ራሱን በራሱ ከበሽታ የመከላከል ትልቅ አቅም አለው። እስከ ቪዲዮ መጨረሻ አብራችሁኝ ከቆያችሁ ስለ ሰውነታችሁ ጤንነትና አሰራር ያላችሁ አመለካከት ሙሉ በሙሉ ይቀየራል። ወደ ዋናው ርዕሳችን ስንገባ ጋኖቴራፒ ነው። ጋኖቴራፒ ማለት ምን ማለት ነው? ጋኖቴራፒ ማለት እንግዲህ ጋኖዴርማ የተባለውን ተፈጥሯዊ የመድኃኒትነት ባህሪ ያለውን እንጉዳይ በመጠቀም ሰውነታችን ራሱን እንዲያክም የማድረግ ፍልስፍና ነው። እዚህ ጋር ትልቅ ትኩረት መስጠት ያለብን መመሪያ አለ። ጋኖዴርማ በሽታን አያክምም። ጋኖዴርማ ሰውነታችንን ያክማል። ሰውነታችን ደግሞ ራሱን በራሱ ከበሽታ ያድናል። በመቀጠል ደግሞ የምንመለከተው የጋኖዴርማ አራቱ አዕማዶች የምንላቸው ናቸው። በመቀጠል የምንመለከተው የጋኖዴርማ አራቱ አዕማዶች የምንላቸው ናቸው። እነሱንም አንድ ባንድ እናያቸዋለን። አንደኛው አዎንታዊ አስተሳሰብ ወይም ደግሞ ፖዚቲቭ ማይንድሴት የምንለው ነው። አእምሯችን ሰላም ሲሆን በሽታ የመከላከል አቅማችን ይጨምራል። ሁለተኛው ደግሞ ሄልዝ ላይፍ ስታይል የምንለው ነው። ጤናማ የአኗኗር ዘይቤ ማለት ነው። እንቅልፍ፣ እንቅስቃሴና ንጹህ አየር። ሶስተኛው ጤናማ አመጋገብ ወይም ደግሞ ባላንስ ዳይት የምንለው ነው። አራተኛው ተፈጥሯዊ ማሟያዎች ወይም ሰፕሊመንት የምንለው ነው ማለት ነው። በምግባችን ማግኘት ያልቻልነውን አልካላይን እና አንቲኦክሲዳንት ለሰውነታችን መስጠት ማለት ነው። በመቀጠል ደግሞ አራቱ የህክምና ህጎችን እናያለን። አንደኛ በሽታዎች የሚፈጠሩት በሁለት ምክንያት ነው። መርዞች ወይም ቶክሲን የምንላቸውና የሰውነት ስርዓት መዛባት ነው። ሁለተኛው ደግሞ ጋኖዴርማ ለሰውነታችን ድጋፍ ይሰጣል እንጂ በሽታን አያክምም። ሶስተኛው ጋኖዴርማን ስንወስድ የሚፈጠሩ ምላሾች ወይም ሪያክሽኖች ሰውነታችን የማጽዳት ነው እንጂ የጋኖዴርማ የጎንዮሽ ጉዳት አይደለም። አራተኛው የሚወሰደው እንደ ሰውነታችን ሁኔታ ነው እንጂ እንደ በሽታው አይነት አይደለም ማለት ነው። በመቀጠል ደግሞ የምንመለከተው የጋኖዴርማ አምስቱ የስራ ደረጃዎችን እንመለከታለን። አንደኛው መመርመር ወይም ስካኒንግ ሲሆን የተደበቁ የጤና ችግሮችን እና የተከማቹ መርዞችን ይለየልናል። ሁለተኛው ደግሞ ማጽዳትን የምንለው ሲሆን በሰውነታችን ውስጥ የተከማቹ አላስፈላጊ ኬሚካሎችና መርዞችን ጠራርጎ ያስወግዳል። ኛው ሬጉሌቲንግ ነው። የሰውነታችንን የተለያዩ ክፍሎች ስራ አስተካክሎ ወደ ትክክለኛው ሚዛን ይመልሳቸዋል። መገንባት ወይም ደግሞ ቢልዲንግ የምንለው ሲሆን የተጎዱ ህዋሶችን በመጠገን በሽታ የመከላከል አቅማችን ከፍ ያደርጋል። አምስተኛው እና የመጨረሻው ደግሞ ይህን ተፈጥሯዊ ሚዛን ለመጠበቅ የሚያስችል ትልቅ ተፈጥሯዊ እውቀት አለው። እንግዲህ በዛሬው ክፍላችን ስለ ጋኖቴራፒ ይህን ያክል ተመልክተናል። በሚቀጥለው ክፍላችን ደግሞ ሰፋ አድርጌ ኤፒሶድ 2 ብዬ ሰፋ አድርጌ ተዘጋጅቼ ይዤላችሁ እመጣለሁ። እስከዚያው ድረስ በቸር እንገናኝ።